ህይወት መቼ እንደምከብድ ታውቃለህ? መቼ ነው ስትሸከማት አንተ አህያ ተንበርከከው ሙሉ መምህሮቹ ቤትም ያንበረክኩኛል፣ እነሱ ቤትም ያንበረክኩኛል፣ ትምህርት ቤትም ያንበረክኩኛል። መደበሪያቸው ነበርኩኝ። ያቺ የተለመደችው ናት እንዴ? የተለመደችውን እኮ ነው አጎቴ። ቻው በቃ ይኸው ዋናው የቅድሙ ድመት ነኝ። ወይኔ ወንድም አንዴ ንፋለት ሰውዬ የራሴን ድህነት መግፋት አቅቶኛል። ጭራሽ የሰው ሀብት ልግፋ? ኧረ ዞር በል። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰን መተናል። ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናል የምንለው ቪዲዮ ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በነፃ ነው፣ አያስከፍልም። ለዛሬ ያዝናላችሁ ቪዲዮዎች አሉ። ቪዲዮውን እስከ መጨረሻው ከተመቻችሁ ይመቻችሁ። ሰዎች ይተጣሉ ላስማማ ስሞክር ይላል። ብቻ እስቲ እንየው። ኧረ እባካችሁን አትጣሉ። ብትስማማ አይሻልም እንዴ? እኛ እኮ ኢትዮጵያ ዝም በል ጥናሻ። አንተ ማንነና ነው ለኛ? ኧረ መውቀጥ አሉት ይሄን በሉት። ኧረ እንደውም ይወጋ። እኔ ሰቀል ባይ ነኝ። እንቁልታ በክት የእንግዴ ልጅ ዝም በል የሳር ውስጥ ተባብ። እንደውም እጅ ለእጅ ተያይዘን እንውጋው። እኔ የምልህ ላገላግል ባለ ተው አትጣሉ ባለ እንደዚህ ሁሉ እንትን ሲጀመር ራስን በማይገባ ይገባኩ። ለነገሩ ምን ያርጉ እነሱ ራሱ ይሄ እኮ ነው ሲጀመር የሀበሻ ነገር። ብቻ እስቲ ወደ ቀጣዩ ቪዲዮ። ህይወት መቼ እንደምከብድ ታውቃለህ? መቼ ነው ስትሸከማት አንተ አህያ። እዚህ ቦታ እንድደርስ ከጎን የሆናችሁ ደግፋችሁ እዚህ ቦታ ላይ ያደረሳችሁኝ ጓደኞቼ ከልብ አመሰግናለሁ። አይዞ ምን እንጠጥቶ ነው? መርዝ ነው እንዲጠጣው። በልቤት ይደርሳል። ግባ በቃ። አረ በሩ በዚህ ነው። ና በዚህ ነው በሩ። እዚህ ጋር ቆርቆር። እኔና ባለቤቴ እስከዚህም እስክስት ምናምን ጠጥተህ ነው እንዴ? ብቻ እስቲ ወደ ቀጣዩ ቪዲዮ። ፊልም እያየን ድንገት ዞር ብላ ይችኝና ዝም ብላ ትኩር ስትል እቺ ልጅ ምን ሆና ነው ብዬ ምን ሆነሽ ነው ስራት፣ ግን ምን አይተ ነው የወደድከኝ? የዛሬ 8 ዓመት እኔ ምን ሆና አውቀዋለሁ? ዝም ብዬ ሞከርኩ። በቃ ዝም ብዬሽ ኮረሪማ ነገር ነሽ ተመችተሽ ነው አልኳት። አንቺስ አልኳት። አይኔ እንኳን የዛን ቀን የሆነ ሀቭ ምናምን አርጋ አይደል የመጣው? አዎ ምናምን በቃ ጉልበትን ነው። ምን? አዎ ጉልበትን። እንዴት? አይ ጉልበት ላይ ታስታውሳለህ የነበረበት ጠባሳ ምናምን ዞር ስል ያው ፈንጃብ ካኝ ስታይል ነኝ አይቼዋለሁና እንዴት ምናምን ስለ በቃ አለ አይደለ በቃ ምን አይነት ጸሎተኛ ነው? እንዴት ተንበርክኮ ቢኖር እንዴት ተንበርክኮ ቢጸልይ ነው እንደዚህ ጥብስብስ ያለው ምናምን አለች። እኔ ግን ያው ተበልታለች። ትምህርት ቤት ሰው ሲማር እኔ ተንበርከከ ነው ሙሉ መምህሮቹ ቤትም ያንበረክኩኛል፣ እነሱ ቤትም ያንበረክኩኛል፣ ትምህርት ቤትም ያንበረክኩኛል። መደበሪያቸው ነበርኩኝ። ሰው በትምህርት ገበታ ላይ ነው፣ እኔ ደግሞ በመንበርከክ ገበታ ላይ ነበርኩና ያው ተበልታለች። ቆሜ እንጂ ቁጭ ብዬ አልጸልይም። የምር ሰው ጸሎተኛ ነው ብላ ምናምን እንደዛ ብላ ስታገባ አንተ ሌላ ታምር። ብቻ ይመቸ ብቻ እስቲ ወደ ቀጣዩ ቪዲዮ። ረር ነው። አዎ የሁለት ብር ትወስዳለህ? እንሂድ A few moments later. ደረስን? አዎ ከረጣይ ነበር እኮ ቀስ ያርክረዳል። እሺ ቀስ ብዬ ነዳል። እንደዚህ ያፈጠቃት እንደ እሺ ከረጣይ ነበር። ሂሳብ ስንት ነው? 400 ብር። 400 ብር። እንደዚህ ታታለ አለዳም ብዙ አንተም ግን እንዲህ እንዳሰከ አይስካር ቻው በቃ ጎት
እና ደረሰ በቃ በዛው ሞተር ቁልፍ አስነስቶ ምናምን አጠፋ። ደርሰናል ከትንሽ ደቂቃ በኋላ ዋው እሱንም 400 ብር ምናምን ብሎ እዛው ተቀበለው እንጂ ቀስ ብለን ሄዳ የሱ ሲገርም እኔ የሱ እንኳን እሺ ይሁን እሱ ጦዟል እዛ ራሱን ሁሉ ያውቃል። እንዲቻላል እንዴ ብቻ እስቲ ወደ ቀጣይ ቪዲዮ ቻው በቃ ፈለው በቃ ሁሉንም ሰላም በልልኝ አጎቴ በቃ በሰላም ግባ እሺ በቃ ቻው አጎቴ ስትደርስ ደውልልኝ እሺ ደውላለሁ በቃ አንተም ሂድ በቃ አጎቴ ምንድነው ያቺ የተለመደችው ናት እንዴ የተለመደችውን እኮ ነው አጎቴ ቻው በቃ ይኸው አጎቴ እዛ የለመደው ያቺ ከፈላ እሷን እኮ ነበር ያለው። ምን አለ አንጀቱን ባትበላው ስጠኝ እንጂ አንጀቴን በላው ብሏል። ስጠኝ እንጂ አንጀቴን በላው ያቺ የተለመደችውን ብሎ በቃ አለቀ ቻው። ብቻ እስቲ ወደ ቀጣይ ቪዲዮ መጨረሻውን ተመልከቱ ይላል። እስቲ ምንድነው ማነው? A few minutes later. እሺ ደስ ይላል። ማነው? የቅድሙ ድመት ነኝ። ወይኔ እኔ ነኝ አናጩ ጋሽ። ሁለተኛ ዙር ጭራሽ አንኳኩተ ማን ነው ሲባል የቅድሙ ድመት ነኝ። ዋው ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ። እሱ ረዳቴ ነው ትችላለህ? አዎ እችላለሁ። እንዴ ታች ሰፈር ኮርኒስ በጥፍ ያወረደ ሲላልሰሙ ምን ነኝ ያወረድኩት። ትላንት ራሱ መዶሼን ጥሮብኝ ይሄ ከረፈፍ ሙሉ ጣሪያ በቴስታ ነው ያለበስኩት። አዎ አሸዋ ግርፍ ምናምን ሌሎቹ በማንኪያ ነው የሚገርፉት፣ እኔ በቀበቶ ነው። ሚስማር ራሱ በጥፍሬ ነቅዬ በኩርኩም ነው የምከተው። ጋሽ ከባድ ሰው ነህ ማለት ነው። ይሄ ሁሉ የሥራ ልምድ ነው። ጣራ ነው የምቀይርልኝ። ደውሻ ቤት ነው አንተ እዚህ ቅያስ ለቅያስ እንደማን ምን ነው አሰራም እንዴ? እሰራለሁ። አረ ምን ሀበሻን ፋሚሊ ሲላል እስቲ ነው ሄሎ አክስቴ ወይ አለው እንዴት ነሽ? ደህና ነኝ አለው። ትምህርት አሪፍ ነው። አውሽ እሺ አልጠፋም ነሽ እና ዘመድ አታስወርኝማ እየበናትሽ አያቤ እስቲ አውራዎች ልጆች እኮ አሉ እንታ አጎቴ ነው አውራው አጎት ምን ታውቁ ሄሎ አጎቴ ወይ አለው ደህና ነኝ። አዎ አደጓው እሺ አጎቴ አልጠፋም። ኧረ አግዛታለሁ። እሺ በቃ እማ በእናትሽ ለራስሽ የምታወሪውን ለራስሽ አታወሪም እንዴ? እኔ ጋር ትችይ መጣ። አይ ምንም ድምፅሽ አይሰማም። እስኪ ልጁን አውሪው። ኧረ ምን ጊዜ በእናትሽ ማን ነው? እሺ ደግሞ የሞተችው አያት ናት። ወንድም አንዴ ንግፋለት። ሰውዬ የራሴን ድህነት መግፋት አቅቶኛል፣ ጭራሽ የሰው ሀብት ልግፋ? ኧረ ዞር በል። የምር ነው። አዎ የራሱን ህይወት እዚህ መግፋት አልቻለም። እሱ ጭራሽ የሰው ሀብት ይክፋል እዛ። ስለዛሬ ያዝንላችሁ ቪዲዮዎች ይህንን ይመስሉ ነበረ። በቀጣይ ባዝናኝ ቪዲዮዎች እስክንገናኝ ድረስ እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮዎች እስክንገናኝ ደህና ሁኑ።